አህላን ወሳህላን ያ በናት ሽፍቶ ትላንት ሰኞ የለቀኩትን ቪዲዮ አይታችኋል አይደል? ላይፍ ላይ ገባሁና ሰወርኩት። ሰውየው ሲያስረዳ ለማታውቁ የወርቅ እንዴት እንደሚገዛ አናቅም። እኔም አሁን ነው ዝም ብዬ ሂጄ መግዛት ነው። ስንት ነው ይሄን ያህል? መጨረሻ ሰው ማካፈል አይችልም እንዴ? ማካፈል እዛው ቁማችሁ በቃ ማካፈል። ጀዋላችሁን አውጥታችሁ አካፍሉት። 12 ግራም ብትገዙ ያንን መሰለን 5000 ግዙት፣ 6000 7000 ማካፈል ነው። ስንት እንደሚመጣ ወገብሽን እዛው ቁርጥ ያደርግሻል። ዋጋውን ስታይ የአንድ ግራም ዋጋ የመስናያና የደሪባውን አስበሽ እንትን 410 አለ። ትላንት አሁን የለቀኩት ቪዲዮ ላይ አይታችሁታል። 410 መስናያ ስንት ነው ለነሱ ገቢ? እንግዲህ አስቡ። የመስናያ አንድ እንትን እንደ ካቴና ነገር እሱን ስንት አለ? 35 ሪያል። ሸዋልያ አመጣ በ30 ሪያል። ለምሳሌ እሱም እንደዛ ነው ያደረገው። ይለያያል። ገባችሁ? የመስናያው ራሱ እንደ ዲዛይኑ ይለያያል። ዋጋው እንደ ዲዛይኑ። ቆይ እንግዲህ በ30 እንሄድና 410 ነው አለ። የምን የወርቅ ዋጋ በግራም 30 ሪያሉን እንጨምር 440 የእንትን 15 በመቶ መሰለኝ። እሱ ስንት ነው? እሱን ትጨምራላችሁ። መጨረሻ ላይ እናንተ ምን ታደርጋላችሁ መሰላችሁ? ስትገዙ ስንት ነው ዛሬ ወርቅ ትላላችሁ። ለብቻው ግራም በስ የወርቅ ዋጋ መስናያውን ደሪባውን ሳይጨምር። ደሪባ የመንግስት ገቢ ነው። ደሪባ የሚሉት ፈጡራ ይጽፉላችኋል። ገባችሁ? አሁን ዘማን ፈጡራን ቢጽፉ ደሪባ የለም ነበር ድሮ። አሁን አለ። አሁን ለብቻው ነው የሚጽፉት። እኔ ላይ አሁን እኔ ፈጡራ ላይ ማለት ነው ሲጽፉ ለብቻው የገቢ የመንግስትን ገቢ ለብቻው ያደርጉታል። እና ማካፈል ነው። እናንተ መሰለን 20 ግራም ግዙ፣ 15 ግራም ግዙ። 15 7000 8000 ብትገዙት ለምሳሌ 8000 ለ15 ማካፈል 10 ግራም ብትገዙ እዛው ቁማችሁ የደሪባውን ጨምር ስንት ይመጣል? ላ መጨረሻ ላይ አጠቃሎ የዚህን ይሄን ያህል ነው፣ የዚህን ይሄን ያህል ነው ይላችኋል። ልክ ተጨምሮ የዛም የዚህም ስታካፍሉት እዛ ላይ ነው የሚሆነው። ገባችሁ? ይህም ልብስ ላይ ከምንጥለው እኔ አሁን የተረዳሁት ነገር ቢኖር ሳልባጅ እያወጣችሁ እዚህ በርሜል ነው። አሁን አገርም ልካችሁ እንኳ ለሰው ላልብሰው ለዘመድ ለእኔ ቢጤ ብትሉ ወይንም በባህር ሂዶ ግማሹ እየቀረ ነው እንደምንሰማው። በባህር እየሄደ እየቀረባቸው ነው። ስንትና ስንት ሺህ እያወጡ። ገባችሁ? አስቸጋሪ ስለሆነ የት ነው አማራጭ? እኔ አሁን አማራጭ እዚህ በርሜል መንገድ ላይ ያለው በርሜል እሱ ላይ ነው። ታዲያ ምን ተጠቀምኩ ነው ሳልባጅ? ወላሂ ላዚም ብታወጡት አያልቅ። ብታወጡት በሄዳችሁ ቁጥር አንጠልጥላችሁ ነው የምትመጡት። ሱብሃንአላህ። እንዶ ሱስ ይሆንባችኋል። ግን እዛ ሄዳችሁ ወርቅ ላይ የጣላችሁት ነው ይወደድ። ለምን ግራም በ500 ሪያል አይገዛም? በ500 ሪያል ግን ወረደ። ባለፈው ያልነበረም ዋጋው ይገርማችኋል። አንድ ወቅት ላይ በጣም ፎቅ ሄዶ ነበረ እስከ 500 ምናምን እስከ 530 እየጠሩ ነበር። አስቡት። ግን እየቀነሰ ነው ወርቅ አልሐምዱሊላህ። ላይፍ ላይ ገብቼ ነው የሰወርኩት የትላንትናውን ማለት ነው። ላይፍ ላይ እንግዲህ ያስተላለፈው ያለፈ ሳይሆን የትላንት ነው። ላይፍ ላይ ነው ሰውየውን እንትን ያልኩት የሰወርኩት 400 ሪያል ምናምን እያለ ገብታችሁት ቪዲዮ ላይ አለላችሁ። እና ምን ለማለት ነው? ወርቅ ግዙ፣ ግን አንገታችሁ የምትይዙት መሆን አለበት። ወይ እጃችሁ ላይ በቃ ወፈር ያለ ጠንከር ያለ ነገር አንገታችሁ ላይ
ማድረግ አለባችሁ። የማይጠፋ ቦታ አደራ ብላችሁ ለማንም አትስጡ። በአሁኑ ሰዓት ከእናንተ ከወጣ የእናንተ ገንዘብ መሆኑን እየረሳው ነው። ባላማ ነው አማና ተቀባው ልክ ከእናንተ ተቀብሎ ወደ ራሱ ሲያደርገው ሱብሃንአላህ ራሱን ማሳመን የያዘው የራሴ ነው ብሎ ነው። አማና ስለጠፋ ድሮ ሌቦ ሳህሎ እንኳ ታማኝ ነበር። አደራ ሲባል አደራ መጥፎ ነገር ነው። ሱብሃንአላህ ግን በአሁኑ ሰዓት አደራ ብሉልኝ ስለሆነ ለምን በገንዘባችሁ ጥላት ታፈራላችሁ? ለምን በገንዘባችሁ ጡል ምራችሁን ልባችሁን ሰብራችሁ ትቀራላችሁ? ወላ ለባል ወላ ለእናት ወላ ለአባት በአሁኑ ሰዓት አይሰጥም። ገንዘባችሁን ይዛችሁ የምትረዱትን መርደን፣ ገንዘባችሁን ይዛችሁ ዝምድናችሁን መቀጠል ይሻላል። መቆራረጥ ወይ አትመሰገኑ። ወላሂ ለአዚም በመላይን ብታረጉ አትመሰገኑም። እንዴ በመላይን ይዘው መኪና አስበጋጅልን ይሏችኋል። በመላይን ቤት አሁን በመላይን ነው የሚሸጠው አይደል? ቤት እኮ በአሁኑ ሰዓት ስንት ነው የሚሸጠው? ስንት ነው የሚገዛ? ያንን ይዘው መኪና ያምራችኋል። እና ስለዚህ ወርቅ ስትገዙ ራሳችሁ የምትይዙት ከሆነ ነው እንጂ አትግዙ። ለመክሰር አትግዙት። ብሩን ቆጥራችሁ እየሰፋችሁ አስቀምጡ። ፓንታችሁ ስር ጡት ማስያዣው ስቦንጆ ውስጥ እንደዛ አድርጉ። ደግሞ እንዳትፈትሹ የሌቦች ለሌባ መናገር ነው። ይሄንን ደግሞ ምስጢር